ሰላም ለእናንተ ይሁን ቅዱሳን። አንድ አጭር መልእክት ማለት በዚህ መሰረት ሰፋ ያለ ሌላ ጊዜ እናገራለሁ። አሁን ግን አጭር መልእክት መናገር ፈልጋለሁ። ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 13 ላይ እንደዚህ ይላል። እሱን ቃል አነብና ትንሽ መናገር ፈልጋለሁ። ቀንቱና ሰዓቱን አታውቁምና እንግዲህ ንቁ በሚል ሐሳብ እንንቃ። እንዴት ነው እዚህ ጋር ምዕራፍ 25 ላይ ሲናገር ስለ ልባሞችና ስለ ዝንጎች ቆነጃጅቶች ስለ 10 ይናገራልና 10ዎቹ መካከል 5ቱ ልባሞች ነበሩ፣ 5ቱ ግን ዝንጎች ነበሩ። ጌታ በየትኛው ሰዓት እንደሚመጣ ስለማያውቁ ዝንጎች ራሳቸውን አላዘጋጁም። ንቆቹ ግን ራሳቸውን አዘጋጅቷል። በማሰሯቸው ውስጥ ዘይት አለ፣ እነዛ ግን ዘይት ጎሎባቸው ነበረ ይላል ቃሉና ስለዚህ ድንገት ጌታ በየትኛው ሰዓት እንደሚመጣ ስላላወቁ መምጣቱን የሱን መምጣት በራሳቸው አቆጣጠር ያሰሉ ይመስላሉና ስለዚህ ተዘናግቶ ያሉ ድንገት ይላል ጌታ መጣ ይላል። የተዘጋጁ ግን ወደ ጌታው ሰርክስ ወደ መንግስቱ ገቡ። ዝንጎቹ ግን ሊገቡ አልቻሉም። መጨረሻ ላይ ሲመጡ አላወኳችሁም ነው ያለው። በጣም እናገር ፈልጋለሁ። እንንቃ። ዘመኑ የምንነቃበት ዘመን ነው። እነዛ በእግዚአብሔር መንግስት ውስጥ ለመግባት እንትሉን ያላገኙ ዝንጉ የሆኑት ምንድነው? በእምነታቸው አልጸኑም፣ በቃሉ አልጸኑም። የግል ህብረት ከሱ ጋር የላቸውም። ስለዚህ ከሃሎቱም ከመንግስቱ መለየት ነው የሆነው። እነዛ ግን ወደ መንግስቱ ወደ ህልውና ወደ ሃሎቱ መግባት እንደሆነ ጌታ በየትኛው ሰዓት እንደሚመጣ ስለማናውቅ እንንቃ። ንቁ ይላል። ቀንቱና ሰዓቱን አታውቁምና ስለዚህ ምኑኑ ንቁ። የሚታየው የሚሰማው ነገር እንድንነቃ ያሳስበናል። ኢየሱስ በደጅ እንዳለ የጌታን መምጣት እንንቃ። እንዴት እንንቃ? ከቃሉ ጋር በተዋህደ ማንነት እንንቃ። ከሱ ጋር ህብረት በማድረግ እንንቃ። ከዓለም እድፈት ራስን በመጠበቅ እንንቃ። ዝግጁ በመሆን እንንቃ። ከክፋት በመራቅ እንንቃ። ወገኖች መገፋፋትን በመተው እንንቃ። እሱን ለመቀበል እንደምንዘጋጅ ሙሽሪት ሆነን እንንቃ። ባወቅነው እምነት በመጽናት ከሱ ጋር የግል ህብረታችንን በማስተካከል ከእግዚአብሔር ጋር ከሰው ጋር ያለውን ህብረትን በማስተካከል እንንቃ። በየትኛው ሰዓት እንደሚመጣ ስለማናውቅ ቀንቱና ሰዓቱን አታውቁምና ምን ሆኑ? ንቁ ይላል። መንቃት ይሆነልን። ከተኛንበት ከዛልንበት ከሳትንበት መመለስ ይሆነልን። ይችን ትንሽ ቃል እናገራለሁ። ሌላ ጊዜ ግን ስለ እግዚአብሔር መንግስት ስለ ኢየሱስ መምጣት ሰፋ ያለ መልእክት ይዤ እመጣለሁ። አሁን ግን ይችን ቃል እናገር ብዬ ነው። መንቃት ይሆነልን። ኢየሱስ ባልጠበቅነው ሰዓት ይመጣል። ጊዜውና ሰዓቱን አናውቅምና እንንቃ። ስንባላ፣ ስንነካከስ፣ ስንቧቀስ ድንገት መጥቶ በሩ እንዳይዘጋብን እንንቃ። መንቃት ይሆነልን። አሜን።